ሰላም እንዴት ናችሁ ውድ ድንቅ ቲዩብ ተመልካቾቻችን ዛሬ ካሜራችን በላይ የሆኑና ዓለማችንን ጉድ ያሰኙ አስገራሚ እውነታዎችን ይዘንላችሁ ቀርበናል። ከማርስ ሚስጥራዊ በር እስከ ዚላንድ ብሎም እስከ ማይሞተው ፍጡር ድረስ ያሉትን ድንቅ መረጃዎች አብረን እንቃኛለን። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። በቀይዋ ፕላኔት ማርስ ላይ ሰው ሰራሽ በር ተገኘ። ይህ በቅርቡ ማህበራዊ ሚዲያውን ያነጋገረና ብዙዎችን ግራ ያጋባ ምስል ነው። ይህ በር ወደ የት ነው የሚወስደው? ወይስ በማርስ ላይ ሌላ ፍጡር አለ? ይፋ ባደረገው በዚህ ምስል ላይ ልክ እንደ ሰው ሰራሽ በር የተቀረጸ ክፍተት ይታያል። ብዙዎች የምድር ውጭ ፍጡራን ወይም ኤሊየንስ መደበቂያ ሊሆን ይችላል የሚል ግምት ሰጠውት ነበር። ነገር ግን ሳይንቲስቶች የሰጡት ምላሽ ሌላ ነው። እንደ ጂኦሎጂስቶች ገለጻ ይህ በር የተፈጠረው በተፈጥሮ የድንጋይ መሸርሸርና በመሬት መንቀጥቀጥ ምክንያት በድንጋይ ላይ በደረሰ ስንጥቅ ነው። በምስሉ ላይ ትልቅ ቢመስልም በጋዱ ዓለም ግን ቁመቱ ጥቂት ሴንቲሜትሮች ብቻ ነው። ተፈጥሮ አንዳንዴ በሚገርም ሁኔታ የሰው ሰራሽ ቅርጾችን ትሰራለች። እናንተስ ምን ትላላችሁ? ይህ የእውነት የተፈጥሮ ስራ ነው ወይስ የተደበቀ ሚስጥር ይኖረው ይሆን? እስኪ ሀሳባችሁን አጋሩን እና ወደ ሌሎቹ እናልፋለን። ይህ መረጃ ለድንቃ ድንቅ ቲዩብ ተመልካቾች በጣም አጓጊ እንደሚሆን ተስፋ አደርጋለሁ። ዓለማችን 7 አህጉራት እንዳሏት ሁላችንም በትምህርት ገበታ ተምረናል። ነገር ግን ሳይንቲስቶች ለዘመናት ተሸሽገው የቆየው 8ኛ አህጉር ማግኘታቸውን ቢነግሯችሁስ? ይህ አህጉር የት ነው ያለው? ለምንስ እስከዛሬ አልታየም? ዛሬ ስለ ዚላንድ አስገራሚ ምስጢሮችን እናያለን። ዚላንድ የሚገኘው በፓሲፊክ ውቅያኖስ ውስጥ ሲሆን ከፊል ክፍሉ ኒውዚላንድና አውስትራሊያ አቅራቢያ ያሉ ደሴቶችን ያካትታል። የሚገርመው ግን የዚህ አህጉር 94 በመቶ በውሃ ውስጥ የተዘፈቀ መሆኑ ነው። ይህ ማለት አህጉሩ አለ፣ ነገር ግን ከባህር በላይ የሚታየው በጣም ጥቂት ክፍሉ ብቻ ነው። ይህ አህጉር መኖሩ ለመጀመሪያ ጊዜ በፈረንጆች በ1642 የተጠረጠረ ቢሆንም ሳይንቲስቶች ግን ሙሉ ካርታውን ሰርተው አህጉር ነው ብለው ያረጋገጡት በቅርብ ጊዜ ነው። መጠኑም 4.9 ሚሊዮን ስኩዌር ኪሎ ሜትር አካባቢ ሲሆን ይህም ከህንድ ሀገር በቆዳ ስፋት ይበልጣል። የዚላንድ መገኘት ስለ ምድር አፈጣጠር ያለንን እውቀት ይለውጠዋል። ሳይንቲስቶች እንደሚሉ ዚላንድ ከ100 ሚሊዮን ዓመታት በፊት ጎንዶዋን ከተሰኘው ግዙፍ ምድር ተገንጥሎ የወጣ ነው። አሁን ላይ የራሱ የሆነ ስነ ምህዳርና በውሃ ስር ያሉ እጽዋት እንስሳት መገኛ ሆኖ ያገለግላል። የዓለማችን ሚስጥሮች መቼም አያልቁም። ይህ ስውር አህጉር ሌላ ምን ሊደብቅ እንደሚችል መገመት ትችላላችሁ? በመቀጠል ሰዎች ስለናንተ ምን እንደሚያስቡ ለማወቅ የግድ መሞት አለባችሁ። ዛሬ የምነግራችሁ ታሪክ ለየት ያለ ነው። አንድ ሰው በህይወት እያለ ወዳጅ ዘመዶቹ በተሰበሰቡበት የራሱን የቀብር ስነ ስርዓት በዝርዝር አስፈጽሟል። ይህ ሰው ለምን እንዲህ አደረገ? በክብረ በዓሉ ላይስ ምን ተከሰተ? ታሪኩ የተፈጸመው በብራዚል ሀገር ነው። ባልታዛር ሌሞስ የተባለው የ60 ዓመት ጎልማሳ በሙያው የቀብር ስነ ስርዓት መሪ ወይም ሴሬሞኒ ሊደር ነው። ለዓመታት የብዙዎችን ቀብር ሲመራ የቆየው ባልታዛር አንድ ቀን አንድ ያልተጠበቀ ውሳኔ ወሰነ። ሰዎች ስሞት ምን ይሉ ይሆን የሚለው ጥያቄ በውስጡ ተቀሰቀሰ። ባልታዛር በፌስቡክ ገጹ ላይ በጠና መታመሙንና ሆስፒታል መግባቱን የሚገልጽ ፎቶ ለጠፈ። ከጥቂት ቀናት በኋላ ደግሞ ባልታዛር ቤተሰቦቹና ጓደኞቹና የሥራ ባልደረቦቹ በከፍተኛ ሐዘን ተውጠው ወደ ቀብር ቦታው ተሰበሰቡ። በቦታው ላይ የባልታዛር ድምፅ በድምፅ ማጉያ ስለ ሕይወቱ ሲያወራ ይሰማ ነበር። የተሰበሰቡት ሰዎች በለቅሶ ላይ እያሉ በድንገት አንድ በር ተከፈተና ባልታዛር በሕይወት እያለ ፈገግ ብሎ ወጣ። በቦታው የነበሩ ሰዎች ደነገጡ። አንዳንዶቹ ሲያለቅሱ፣ ሌሎች ደግሞ በቁጣ ተሞሉ። የተቀሩት ደግሞ በሁኔታው ግራ ተጋቡ። ባልታዛር ግን ዓላማው ሰዎችን ማሳዘን ሳይሆን በሕይወት እያለን ልንዋደድ ይገባል የሚል መልእክት ለማስተላለፍ እንደነበረ ገለጸ። ባልታዛር ያደረገው ነገር ለብዙዎች አወዛጋቢ ሆኗል። አንዳንዶቹ ትምህርት አለው ሲሉ፣ ሌሎቹ ደግሞ ሰዎችን ማሰቃየት ነው ይላሉ። እናንተስ ይህን ድርጊት እንዴት ታዩታላችሁ? የእናንተ ምርጫ ቢሆን ኑሮ እንዲሁ ታደርጉ ነበር? ሀሳባችሁን በኮሜንት አጋሩ። መቼም የማይሞተው ብቸኛው የምድር ፍጡር ሞት ለማንኛውም ሕያው ፍጡር የማይቀር እውነታ ነው። ነገር ግን በተፈጥሮ ሕግ የማይገዛ ሞትን ድል አድርጎ ለዘላለም መኖር የሚችል አንድ ፍጡር በዓለማችን ላይ ቢኖር ታምናላችሁ? ዛሬ ሳይንቲስቶች ግራ ስላጋባውና የማይሞተው ጀሊፊሽ ስለሚባለው አስገራሚ ፍጡር እናያለን። ይህ ጀሊፊሽ በጣም ትንሽ ነው። ከአንድ ሰው የጣት ጥፍር ያንሳል። ነገር ግን ያለው ችሎታ ግን ግዙፍ ነው። አብዛኛው ፍጡር ካረጀ በኋላ ይሞታል። ይህ ጀሊፊሽ ግን ሲያረጅ፣ ሲታመም ወይም ምግብ ሲያጣ ወደ ኋላ ተመልሶ ሕፃን የመሆን ችሎታ አለው። ልክ አንድ ሰው ሽበት አውጥተው ካረጀ በኋላ ድንገት ወደ ሕፃንነት ተመልሶ
እድገቱን እንደ አዲስ እንደመጀመር ማለት ነው። ታዲያ ይህ ፍጡር የማይሞት ከተባለ ዓለማችንም በጀሊፊሽ ታጥለቀልቃትም ወይ የሚል ጥያቄ ሊነሳ ይችላል። የማይሞት የተባለበት ምክንያት በእርጅና ስለማይሞት ነው። ነገር ግን በሌሎች የባህር እንስሳት ከተበላ ወይም በከባድ በሽታ ከተያዘ ሊሞት ይችላል። ካልተነካ ግን እድሜውን እየቀያየረ ለዘላለም መኖር ይችላል። ሳይንቲስቶች የዚህን ፍጡር ሴሎች በማጥናት ላይ ናቸው። ይህ ጄሊፊሽ ራሱን እንደ አዲስ የሚያድስበትን ጥበብ ለሰው ልጅ ሕክምና መጠቀም ይቻላል የሚለው ጥልቅ የምርምር ርዕስ ሆኗል። ይህም ለወደፊት የሰው ልጅ እርጅና ለመከላከል መንገድ ሊከፍት ይችላል ተብሎ ይታሰባል። የተፈጥሮ ድንቆች መቼም አያልቁም። እናንተስ እንደዚህ ጄሊፊሽ ለዘላለም መኖር ብትችሉ ደስ ይላችኋል ወይስ ሞት መኖር ለዓለም ሚዛን አስፈላጊ ነው ትላላችሁ? አስተያየታችሁን በኮሜንት አጋሩን። ቪዲዮን ከወደዳችሁ ላይክ እና ሰብስክራይብ በማድረግ ድንቅ ቲዩብን ተከታተሉ።